አህያ ሰባ ምን ረባ ይባላል። መደመጥ ያለበት መረጃ ነው። ዛሬ ዘርዘር ያለ መረጃ በጣም የሚጠቅማችሁ ስለ ጉበት መስባት ጠቃሚ መረጃ ላደርሳችሁ ነው ወደ ቤተሰቦቻችን። ለመሆኑ ይሄ የጉበት መስባት የሚባለው ምን ማለት ነው የሚለውን ከነ ምክንያቱና መፍትሄዎቹ ነው የምነግራችሁ። እንግዲህ የጉበት መስባት ሲባል ከፍተኛ የሆነ የስብ ክምችት በጉበት ላይ ሲኖር የጉበት መስባት ወይም ይሄ ፋቲ ሊቨር ይባላል። በነገራችን ላይ ትንሽ መጠን ያለው የስብ ክምችት እንደ ችግር አይቆጠርም። ምክንያቱም ማንኛውም ሰው ክብደቱን እየጨመረ ሲሄድ ወይም ክብደት እየጨመረ ሄደ ማለት በጉበታችንም ላይ የተወሰነ ስብ አይኖርም ማለት አይደለም። እንደሚታወቀው እንግዲህ ጉበት ከሰውነታችን ክፍል በጣም እንደ ትልቅ የሚቆጠር ነው። በሁለተኛ ደረጃም ነው የሚገኘው በትልቅነቱ። ስለዚህ በብዙ ነገሮች የሚጎዳ የሰውነት አካል ክፍል ነው። ቢጎዳም እንኳን ቶሎ የሚያገግም ቶሎ የሚድን ሪከቨር የሚያደርግ በጣም የዋህ ገራገር የሆነ የሰውነት አካል ክፍል ነው። ለሰውነታችን ደግሞ በጣም ከፍተኛ የሆነ ጥቅም የሚሰጥ የሰውነት አካል ክፍል ነው። ስለዚህ በምግብና መጠጥ አማካኝነት እንግዲህ ወደ ሰውነታችን የገቡ ብዙ ነገሮችን በማጣራት በመፈተሽ ሰውነትን ሊጎዱ የሚችሉ ነገሮችን በማስወገድ የጉዳት መጠናቸውን በመቀነስ ሰውነት ላይ ሊደርስ የሚችልን ከባድ ችግር የሚያስቀር ዋነኛ የሰውነት አካል ክፍል መሆኑን መረዳት ይኖርብናል። በአጭሩ በነገራችን ላይ ጉበታችን የሰውነታችን ዋነኛ የጉምሩክ ጣቢያ ሆኖ የሚያገለግል ነው። ስለዚህ አሁን ወደ ጉዳዩ በምንገባበት ሰዓት ይሄ የጉበት መስባት የሚባለው ለምንድን ነው የሚመጣው? ዋና ምክንያቱ ምንድን ነው የሚለውን እንይ። ብዙ ሰዎች የሚያስቡት ከአልኮል ጋር የተያያዘ ወይ ደግሞ ከጉበት ኢንፌክሽን ጋር የተያያዘ አድርገው ነው እና የሚያስቡት። በዋናነት ግን ለጉበት መስባት እንደ ዋነኛ ምክንያት የምናየው ኃይልና ሙቀት ሰጪ ምግቦች የምንላቸው አሉ፣ ወይም ካርቦሃይድሬት። እነሱን አብዝቶ መመገብ፣ ስኳር የበዛባቸው ምግቦችን መጠጦችን ለረዥም ጊዜ መጠቀም፣ ደግሞ ፍሩክቶስ የሚባል የካርቦሃይድሬት አይነት አለ እና በመጠጥ ላይ በምግብ ላይ በፍራፍሬዎች ላይ የሚገኝ ነው። ለምሳሌ እነዚህ ጣፋጭ ፍራፍሬዎች እንደ ማንጎ፣ ሙዝ፣ አፕል፣ ሀባብ፣ አናናስ እና የመሳሰሉት ነገሮች ማርን አብዝተው ለረዥም ጊዜ የሚጠቀሙ ሰዎች ላይ የጉበት ካንሰር የጉበት መስባት ማጋጠሙ የማይቀር ነው። ስለዚህ የጉበት ስብን በሁለት መንገድ ነው የምናየው ወይም በሁለት መንገድ ነው የሚመጣው። አንደኛው ከጣፋጭ ነገር ጋር ወይም ከካርቦሃይድሬቱ ጋር የተያያዘ ነው። አሁን እንዳልኳችሁ ዋነኛው ከ90% በላይ የሚሆነው በተለይ ደግሞ አሁን እንዳልኳችሁ ከዚህ ከፍሩክቶስ ከጣፋጭ ነገር ጋር የተያያዘ ስለሆነ ማወቅ ያለብን ነገር ሰውነታችን ፍሩክቶስ የሚባለውን ነገር ከደም ውስጥ ወስዶ ስለማይጠቀመው ደም ውስጥ ስለሚበዛ ጉበታችን ደግሞ ከዛ እየወሰደ ወይም ከዛ የሚመጣለትን ፍሩክቶስ የሚባለውን የካርቦሃይድሬት አይነት ወደ ቅባትነት ይቀይረውና እራሱ ላይ ያጠራቅመዋል። ስለዚህ የጉበት መስባት በዋናነት የሚያያዘው ከፍሩክቶስ ጋር ወይም ከካርቦሃይድሬት ጋር ከጣፋጭ ምግቦች ጋር ከጣፋጭ መጠጦች ጋር ከጣፋጭ ፍራፍሬዎችን ለረዥም ጊዜ አልኮል መጠቀም፣ በፋብሪካ የተቀነባበሩ ምግቦችን፣ እንደዚሁ የተጠበሱ ምግቦችን፣ የበቆሎ ውጤቶች አሉ ከእነሱ ጋር ተያይዞ እንደዚሁ ደግሞ የጉበት ኢንፌክሽን። እነዚህ ነገሮች ለረዥም ጊዜ ሲያጋጥሙ ለረዥም ጊዜ ስንጠቀምባቸው ለረዥም ጊዜ አልኮል ስንጠጣ ለረዥም ጊዜ ለኢንፌክሽን ስንጋለጥ ጉበታችን ወደ መስባት ይሄዳል ወይም በላዩ ላይ ስብ ወደ ማጠራቀም ይሄዳል ማለት ነው። ስለዚህ ምንድነው ከዚህ ቀጥሎ ማየት ያለብን? ጉበታችን በቀላሉ እንዲያገግም ወይም ደግሞ እንዲድን አንድ ሰው በጉበት መስባትም እንዳይጠቃ ምን ማድረግ አለብን ከተባለ አሁን ያልኳችሁ ነገሮችን መቀነስ፣ ረዥም ጊዜ አለመጠቀም ወይ ማስወገድ፣ የተመጣጠነ ምግብ መመገብ እንደሚያስፈልገን ነው እዚህ ላይ የሚያሳየው። እንግዲህ ይህ ችግር ብዙ ጊዜ ቶሎ ምልክት አያሳይም። በዚህ ላይ ብቻ ሳይሆን የተለያዩ ነገሮች ጉበታችን ላይ ሲያጋጥሙ ቶሎ ምልክት አያሳይም። እየቆየ ግን በጉበት ውስጥ ስብ ሲከማች ሊታዩ የሚችሉ ምልክቶች አሉ። በተለይ ይሄ በቀኝ ላይኛው የሆድ ክፍል ላይ ህመም መኖር፣ መጥፎ ስሜት፣ አልትራሳውንድ ሲታዩ ደግሞ ጉበት ላይ ጠባሳ መፈጠር፣ እብጠት፣ እንደዚህ አይነት ማቅለሽለሽ፣ ማስታወክ እና ሌሎች ምልክቶችን የምናይ ይሆናል። ስለዚህ የጉበት ጠባሳ ካለ የሚታዩ ደግሞ ተጨማሪ ነገሮች አሉ። የምግብ ፍላጎት መቀነስ፣
የክብደት መቀነስ፣ ድካም ስሜት፣ አቅም ማነስ፣ በአፍንጫ የሚመጣ የደም መፍሰስ ሊታይ ይችላል። የቆዳ ማሳከክ፣ ቆዳችን ላይ አይናችን ላይ ቢጫ መሆን፣ የሆድ ህመም፣ የሆድና የእግር ማበጥ፣ እንደዚሁ ደግሞ በወንዶች ላይ የጡት ማበጥ እና ግራ መጋባት አይነት ስሜት፣ እንደዚህ አይነት ነገሮች ሊታዩ ይችላሉ። ስለዚህ በጉበት ላይ ስብ የሚፈጠርበት ምክንያት ሰውነትን በአግባቡ ማኔጅ ባለማድረጋችን፣ የምንመገበው ምግብ በአግባቡ ማኔጅ ባለማድረጋችን፣ ብዙ ጣፋጭ ተጠቃሚ በመሆናችን፣ መጠኑ ከፍ ያለ የአልኮል መጠጥ በመጠቀማችን የሚመጡ ነገሮች ናቸው ብለናል። ስለዚህ የሚያባብሱ ነገሮች ደግሞ በሰውነታችን ላይ ይሄ ምንድን ነው? ከፍተኛ የሆነ ውፍረት ሲኖረን፣ የደም ግፊት ሲኖረን፣ ስኳር በሽታ ካለ፣ ብዙ ስብ በሰውነት ውስጥ ከተከማቸ፣ የጉበት ቫይረሶች ካሉ የሲቢ የሚባሉት የተለያዩ መድኃኒቶችን የምንጠቀም ከሆነ፣ በተለይ በሐኪም ያልታዘዙ ለመርዛማ ነገሮች የምንጋለጥ ከሆነ፣ እነዚህ ነገሮች እርግዝናንም ጨምሮ በነገራችን ላይ ለጉበት መስባት የሚያጋልጡ ነገሮች ናቸው። የጉበትን መስባትና የተለያዩ ነገሮችን አስመልክቶ የምታነሱ ጥያቄ ካለ እንግዲህ ኮሜንት አድርጉልን። አንድ ሰው ወይም አንድ ታካሚ የጉበት ስብ አለብህ ከተባለ ውጤቱ ምንድን ነው? ጣፈንታው ምንድን ነው ከተባለ የጉበት ስብ የሚታከም ነው። ጉበታችን ካገዝ ነው በጣም ማገገም መዳን የሚችል ነው። በጣም ገራገር የዋህ የሰውነት ክፍል እንደሆነ አውርተናል። ሌላው ቀርቶ 90% የጉበት ክፍል ተጎድቶ እንኳን ወደ ነበረበት የሚመለስ የሚያገግም ነው። ከላይ ያልናቸውን የዘረዘርናቸውን ምክንያቶች በመተው በመቀነስ ሕክምና በመውሰድ የጤና ባለሙያ በማማከር ከዚህ ችግር መውጣት እንደሚቻል ማመን ይኖርብናል። ነገር ግን ካልታከመ የጉበት መቆጣት፣ የጉበት መበጣጠስ ወይም ይሄ ሊቨር ሲሮሲስ የሚባለው የጉበት ካንሰር ከዛም አልፎ እንግዲህ እስከ ሞት ድረስ ሊያደርስ እንደሚችል የታመነ ነው። ውድ ቤተሰቦቻችን ተጨማሪ መረጃ ለማግኘት ኮሜንት ላይ እንግዲህ ጻፉልን፣ ወይም ከታች በምታገኙ ስልክ ቁጥርም ቴሌግራም ላይ መጻፍ ትችላላችሁ። በመቀጠል ግን የጉበት ካንሰር ምንድን ነው? የጉበት መበጣጠስ ምንድን ነው? እንደዚሁም ደግሞ የጉበት ኢንፌክሽን የሄፓታይተስ ቢ፣ ሄፓታይተስ ሲ የምንላቸው ምንድን ናቸው የሚለውን በሰፊው እንደዚሁ መረጃውን የማቀርብላችሁ ይሆናል። ስላዳመጣችሁኝ በጣም አመሰግናለሁ። መረጃውን የሚያቀርብላችሁ ኢንፎል ሴንተር መሆኑንም ልብ በሉ። እናመሰግናለን።